ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ፓርቱ ተመልሰናል። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ሸንሃውም ያንጀንሸንን በኮሌጁ ግቢ ውስጥ እየጠበቃት ይገኛል። ያንጀንሸንም ሳይክሏን እየነዳች ወደ እርሱ ስትመጣ እንመለከታለን። ሸንሃውም ለያንጀንሸን ሰላምታውን ካቀረበላት በኋላ ጎበዝ ተማሪ እንደሆነችና ጥሩ ውጤት እንዳላት በመግለጽ እንድታስጠናው ይጠይቃታል። ያንጀንሸንም ቆይ እንዴት ስትል ትመልስለታለች። ሸንሃውም ቆይ እንዴት ማለት እንዴት እንደምከፍልሽ ነው ሲል ይመልስላታል። ያንጀንሸንም በፈገግቷ መስማማቷን ትገልጽለትና ላይብረሪ ውስጥ ይገባሉ። ሲያጠኑ ቆይተውም ያንጀንሸን ቴብል እንደገፍ እንዳለች በዛው እንቅልፍ ይወስዳታል። ሸንሃው ግን እስካሁን ማጥናቱን እንደቀጠለ ነው። ከዛም ጥያቄ ይፈጠርበትና ያንጀንሸንን ሊጠይቃት ሲሞክር ያንጀንሸን እንቅልፍ እንደወሰዳት ያስተውላል። ሸንሃውም ያንጀንሸንን ትኩር ብሎ እየተመለከታት ሊሰማት ሲሞክር እንመለከታለን። ከዛ ግን ይህ ሀሳብ ፍጹም ስህተት እንደሆነ ይገባውና መለስ ብሎ ቴብሉ ላይ ጋደም በማለት አይኗን እያየ በዛው እንቅልፍ ይወስደዋል። ከዛም ሸንሃው ከላይብረሪ ወጥቶ ወደ ጓደኞቹ እየሄደ ሳለ ተማሪዎች ፊቱ ላይ ባለው ጽሑፍ ሲጠቋቁሙበት እንመለከታለን። ጓደኞቹም ፊቱ ላይ ያለው ጽሑፍ ምን እንደሆነ ይጠይቁታል። ሸንሃውም የሚያወሩት ስላልገባው በስልክ ካሜራ ፊቱን ይመለከታል። ከዛም ላይብረሪ ውስጥ ደብተር ላይ ተኝቶ እንደነበረና የያንጀንሸንም ፊቷ ላይ የነበረውን ጽሑፍ እሱ እንዳጠፋላት ያስታውሳል። በመቀጠልም ጓደኞቹ ፊቱ ላይ ያለውን ጽሑፍ እንዲያጠፋው ቢነግሩትም እሱ ግን ማጥፋት እንደማይፈልግ ይነግራቸዋል። ሸንሃውም ከያንጀንሸን ጋር ሁሉ የሚገናኝበት ቦታ ላይ ሆኖ እየጠበቃት ይገኛል። ከዛም ያንጀንሸን ትመጣለች። ሸንሃውም ከሞተሩ ላይ ይወርድና ፊቱ ላይ ያለውን ጽሑፍ ያሳያታል። ያንጀንሸንም ፈገግ በማለት ትመለከተዋለች። ሸንሃውም እሷ ፊት ላይ የነበረውን ጽሑፍ እንዳጠፋላትና የእሱን ግን ለምን እንዳላጠፋችለት ይጠይቃታል። ያንጀንሸንም ከዚህ በፊት ለሰራቸው ጥፋቶች ምላሽ እንደሆነ ትመልስለታለች። ከዛም ሸንሃው ሲደብርሽ ይህን ከረሜላ ውሰጂበት ይላትና ለዚህም ምስጋና እንደማይፈልግ ነግሯት ይሄዳል። ያንጀንሸንም ክፍሏ ውስጥ ተቀምጣ ሸንሃው የሰጣትን ስጦታ ስትመለከት ወደኋላ ተመልሳ ድሮ አባቷ የሰጣት የነበረውን ስጦታዎች እንድታስታውስ ያደርጋታል። ራሷና ቤተሰቧን ለማስተዳደር ጠንክራ የምትሰራው ያንጀንሸን ዛሬም በአንድ ሱፐርማርኬት ውስጥ ተቀጥራ ስትሰራ እንመለከታለን። ሸንሃውም ከጓደኞቹ ጋር በመሆን ድንገት የፈንጠዚያ ፕሮግራም በማዘጋጀት ያንጀንሸንን ሰርፕራይዝ ሲያደርጋት እንመለከታለን። ውድ ተመልካቾቻችን እዚህ ድረስ ከመጣችሁ አይቀር ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። እናመሰግናለን። ሸንሃውም ያዘጋጀው ሰርፕራይዝ እንድትሳካለት የያንጀንሸን ድንጋጤ እንረዳለን። በመቀጠልም ሸንሃው ይህን ፕሮግራም ያዘጋጀሁት እንደምወድሽና ከአንቺ ጋር መቀጠል እንደምፈልግ ልነግርሽ ነው ሲል ፍቅሩን ይገልጽላታል። ያንጀንሸንም በድጋሚ እየቀለድክብኝ ነው ስትል ትጠይቀዋለች። ሸንሃውም ቀልድ እንዳልሆነና ከልቡ አፍቅሯት እንደሆነ ይነግራታል። ሸንሃውም በድጋሚ እመኚኝ ፍቅረኛ ትሆኛለሽ ሲል ይጠይቃታል። ያንጀንሸንም አዎ እሆናለሁ ስትል ትመልስለታለች። ከዛም ሸንሃውን የወዱት የነበሩ ሴቶች ቢናደዱም ሌሎቹ ግን ደስታቸውን በጩኸት ይገልጻሉ። ያንጀንሸንም በህልሟ አባቷ የምትወደው ትምህርት ቤት እንደሚያስገባትና የምትፈልገውን ነገር በሙሉ እንደሚያደርግላት ቃል ቢገባላትም ያንን ሳያደርግ ግን በመኪና አደጋ ህይወቱን እንዳጣ ታያለች። ከዛም የያንጀንሸን እናት ጋር ያበደሯት ሰዎች ይመጡና ብሩን እንድትመልስላቸው ይህ ካልሆነ ግን ቤቷን ሊያጠፉባት እንደሚችሉ ሲነግሯት በንዴት በዱላ ታባራቸዋለች። ከዛም የያንጀንሸን እናት መድኃኒቶቿን በትክክል እየወሰደች ስላልሆነ እጇን በስለታማ ነገር ወቅታ ታደማዋለች። ከዛም ለያንጀንሸን ይደወልላትና ለእናቷ መታከሚያ የሚሆን ብር መላክ እንዳለባት ይነገራታል። ያንጀንሸንም ለእናቷ ብሩን እየላከችላት እያለ ስልኳ ይጠራል። ከዛም አንስታ ሄሎ ስትላቸው ተጨማሪ ሰዓት መስራት እንደምትፈልግና በዛም ተጨማሪ ክፍያ እንደሚከፍሏት ይጠይቋታል። ያንጀንሸንም ብሩ ያስፈልጋት ስለነበረ ከአንዳንድ እሺ እመጣለሁ ስትል ትመልስላቸዋለች። ሸንሃውም በኮሌጁ ላይብረሪ ውስጥና ከዚህ በፊት ሲገናኙ በነበረበት ቦታ ላይ ሲጠብቃት ቆይቶ በስተመጨረሻም ያንጀንሸን ስትመጣ እንመለከታለን። ያንጀንሸንም ጥፋቷ ስለገባት አስቀድማ ይቅርታ ይቅርታ እያለች ወደ ሸንሃው ትሄዳለች። ሸንሃውም በስራ ምክንያት እንደሆነ አውቃለሁ ግን በጣም አበዛሽው ሲል ይመልስላታል። ያንጀንሸንም ስራዋ እጅግ ለሷ አስፈላጊ እንደሆነና ግን ደግሞ ማንም እንደማይረዳት ትነግረዋለች። ሸንሃውም አስቸጋሪ ሁኔታ ውስጥ ነሽ፣ እኔ ልረዳሽ የምችለው ነገር አለ ሲል ቢጠይቃትም ያንጀንሸው ግን ምንም አይነት መልስ አልነበራትም። ሸንሃው ከተቀመጠበት ይነሳና ወክ እያደረጉ
ነገ ባስኬትቦል ውድድር እንዳለበት እና እዛ የግድ መገኘት እንዳለባት ይነግራታል። ያንሸንሸንም እሺ እመጣለሁ ስትል ሀሳቧን ትነግረዋለች። ከዛም በነጋታው ተጫዋቾቹ ወደ ባስኬትቦል ውድድሩ እየገቡ ሳለ ሸንሃው ያንሸንሸን ሲፈልጋት እንመለከታለን። ያንሸንሸንም ቦታው ላይ በሰዓቱ መድረስ አልቻለችም ነበር። ጨዋታው ተጀምሮ እስከሚያልቅ ድረስ የሸንሃው አይኖች እየተንከራተቱ ነው። ነገር ግን ያንሸንሸን ጨዋታው ተጀምሮ እስከሚያልቅ ድረስ መምጣት አልቻለችም ነበር። ከዛም ያንሸንሸን በኮሌጁ ግቢ ውስጥ ተቀምጣ መጽሐፏን እያነበበች ሳለ ሸንሃው ድንገት በዛ ሲያልፍ ያንሸንሸንን ይመለከታታል። ሸንሃውም ተናዶ ስለነበር ባላየ ሊያልፋት ይሞክራል። ከዛም እንዳየችው ሲገባው እዚህ ምን ትሰሪያለሽ ሲል ይጠይቃታል። ያንሸንሸንም ጓደኞች ሲጠይቃቸው እንዳላዩ ነገሩኝ፣ አንተን ለመጠበቅ ነው እዚህ ያለው ስትል ትመልስለታለች። ሸንሃው ምን ያክል ሰዓት እንደጠበቁሽ ግን ታውቂያለሽ ሲል ይጠይቃታል። ያንሸንሸንም አይ ብዙ አይደለም 2 ሰዓት ብቻ ነው በማለት ትመልስለታለች። ሸንሃውም አትሊስት ስልክሽን ክፍት ማድረግ ነበረብሽ፣ ምን ያክል ስጠብቅሽ እንደነበረ ብትረጂኝ ደስ ይለኝ ነበር በማለት ይመልስላታል። ያንሸንሸንም ስልኳ እንደተሰበረ እና በዛ ምክንያት ሊሰራለት እንዳልቻለ ትነግረዋለች። ሸንሃውም ሁሌ ምክንያት እንዳላት ግን ደግሞ በሷ ምክንያት ብዙ ነገሮችን እያጣ እንደሆነ ይነግራታል። ያንሸንሸንም ሸንሃውን በጣም እንዳናደደችው ስለገባት ለሁለታቸው የሚሆን የፊልም ትኬት ቆርጣ ሁለታቸው አብረው ጊዜ ማሳለፍ እንደምትፈልግ ትነግረዋለች። በማግስቱም ሸንሃው ፊልሙን ለማየት ቦታው ላይ ቀድሞ ይደርሳል። ያንሸንሸውም እሷ በማርፈዷ ምክንያት ፊልሙን መጀመሪያ ስላላየ ይቅርታ ትለዋለች። ሸንሃውም ችግር የለውም ዋናው ነገር የፊልሙ መጀመሪያ እና መጨረሻ አይደለም ከአንቺ ጋር ጊዜ ማሳለፍ እንጂ ሲል ይመልስላታል። ሸንሃውም የያንሸንሸንን እጆች በመያዝ አሁን ፍቅረኛሞች መሰለን ይላታል። ያንሸንሸንም ያ አሁን በጣም ነው የምናምረው ስትል ትመልስለታለች። ሸንሃውም ለያንሸንሸን አዲስ ስልክ ገዝቶ ይሰጣታል። ያንሸንሸንም ይህንን መቀበል እንደማትፈልግ ትነግረዋለች። ሸንሃው ስልኩ እንደሚያስፈልጋት በመግለጽ ሰጥቷት ይሄዳል። ጠንካራዋና ሁሌም ገንዘብ ለማግኘት የምትተጋው ያንሸንሸን ዛሬ ደግሞ በትልቅ ሬስቶራንት ውስጥ በመስተንግዶነት ተቀጥራ ዩኒፎርሟን ለብሳ ስትሄድ እንመለከታለን። ያንሸንሸንም ከስራ ባልደረባዋ ጋር ቆማ እያወራች እያለ ስልክ ይደወልላታል። የስራ ባልደረባዋም ስልኩ እንድታነሰው ቢነግራትም ያንሸንሸን ግን ካሜራውን አይተኸዋል? የአንድ ወር ደሞዜን በአንዴ ነው የማጣው ስትል ትመልስለታለች። ከዛ በመቀጠልም ያንሸንሸን የስራ ባልደረባ የምታስተናግዳቸው ደንበኞች ስለ ቢዝነስ ሲነጋገሩ ያንሸንሸን ትሰማና ፈገግ ትላለች። የሬስቶራንቱን ደንበኞችም የያንሸንሸን ፈገግታ በመመልከት መልሱን ታውቂዋለሽ ሲሉ ይጠይቋታል። ጎበዝ ተማሪ የሆነችው ያንሸንሸንም የሚፈልጉትን ጥያቄ መልስ ፈገግታን አክላበት ቆንጆ አድርጋ ትመልስላቸዋለች። ያንሸንሸንም የጥያቄውን መልስ በደንብ ካብራራችላቸው በኋላ ምን ልታዘዝ ስትል ትጠይቃቸዋለች። የያንሸንሸን የስራ ባልደረባ የሆነችውም በያንሸንሸን ትናደድባት ለሌላኛው የስራ ባልደረባቸው እሷ ልትሰራ የምትፈልገውን ያንሸንሸን እንደወሰደችባት ትነግረዋለች። የስራ ባልደረባቸውም እሷ ስራዋን እንዳልቀማቻትና ጎበዝ ተማሪ ስለሆነች ለጥያቄ መልስ ስለመለሰችላቸው ነው እንድታስተናግዳቸው የፈለጉ ሲል ይመልስላታል። ደንበኞችም ካስተናገደቻቸው በኋላ እጇን ይይዛትና እነሱ ጋር እንድትጠጣ ይጋብዛታል። ያንሸንሸንም ከአሁን በፊት ጠጥታ እንደማታውቅና አሁን ልትጠጣ እንደማትፈልግ ትነግራቸዋለች። እነሱም እዚህ እየሰራሽ እንዴት አትጠጭም ሲሉ ይጠይቋታል። ያንሸንሸንም የደንበኞቿን ጥያቄ ተቀብላ አብራቸው ስትጠጣ እንመለከታለን። ከዛ በኋላ ያንሸንሸን ወደ ሌላዋ ስራዋ ወደ ሆነው ወደ ሱፐር ማርኬት ስራዋ ትመለሳለች። ያንሸንሸንም ከከስተመሩ ጋር ዋጋውን እየነገረችው እያለ የዋጋ ዋጋ ስትነግረው ግን ከአሁን በፊት ከፍሎ እንደማያውቅና ዛሬ ግን እሷ እንደጨመረችበት በማስመሰል ሲጨቃጨቁ እንመለከታለን። ከዛ በዚህ ሁኔታ እየተጨቃጨቁ ያንሸንሸን ፍቅረኛው ይመጣና እጁን ይይዘዋል። ደንበኛውም መነጽሩን ያደርግና ትኩር ብሎ ይመለከተዋል። ማነው ሲል ይጠይቀዋል። ሸንሃውም የያንሸንሸን ፍቅረኛ ነኝ ሲል ይመልስለታል። ከዛ ያንሸንሸን በጣም ትደነግጣለች። ደንበኛውም ሸንሃው መምጣቱ ይበልጥ እንዲናደድ ያደርገዋል። የሱፐር ማርኬቱ ባለቤትም ትመጣና ጉዳዩን ለመረዳት ትሞክራለች። ከዛ ያንሸንሸን ጥፋት እንደሆነ በማሰብ ያንሸንሸንን ከስራዋ ታባራታለች። ያንሸንሸንም ስራውን አብዝታ ስለምትፈልገው ማናጀሯን ልትለምናት ትፈልጋለች። ሸንሃውም ይህንን ሲመለከት መለመን እንደሌለባት በማሰብ ከሱፐር ማርኬት ውስጥ ይዟት ሲወጣ እንመለከታለን። ያንሸንሸንም በንዴትና በቁጣ ተሞልታ ሸንሃውን ስራዬን አሳጣኝ ስትል ትጮህበታለች። ሸንሃውም እንደዚህ እየጮሁብሽ መስራት የለብሽም ብሎ ይመልስላታል። እንደውም
ፍቅረኛሽ ስለሆንኩኝ አንቺን ልጠብቅሽ እየሞከርኩ ነው ሲል ይነግራታል። ያንጀንሸን ግን ስራውን ማግኘት አትፈልገው ስለነበረ ጥላው ትሄዳለች። ከዛም ለብዙ ቀናት ከተኮራረፉ በኋላ ሸንሃው መንገድ ላይ ጠብቆ ያገኛትና የሱ ስህተት እንደሆነና ይቅርታ ሊጠይቃት እንደሚፈልግ ይገልጽላታል። ያንጀንሸንም ይቅርታ ማድረግ እንደማትፈልግና መቼም አትረዳኝም በማለት እዚህ ጋር መለያየት ፈልጋለሁ ስትል ትነግረዋለች።